ዛሬ ዋናው ዓላማችን ምንድነው መሰላችሁ? እዚህ አፕሊኬሽን ላይ ብዙዎቻችሁ ናችሁ የምታነሱት እንዴት ነው ዊዝድሮ የሚደረገው እውነት ይወጣል ወይ? ዛሬ እናያለን። አብራችሁ ነው። ቀጥታ የምንገባው ወደ ባዮ ላይ ነው። የፕሮፋይላችን ላይ ገብተን ቺን ዳይመንድ ምልክቷን እንጫናለን። ዳይመንዱን ከተጫንን በኋላ ይሄውና እዚህ ጋር እንደምትመለከቱት ኦልሞስት ወደ 231000 ዳይመንድ አለ። ያ ማለት ወደ 10,000 ነው እንደ $1 የሚቆጠረው። ስለዚህ በአጠቃላይ ወደ $23 አለ ማለት ነው። ባንክ ይለናል። ትሬድ ማድረግ እንችላለን። እንደገና ደግሞ ኤክስቼንጅ ማድረግ እንችላለን ማለት ነው። ብሩን እንጽፋለን። እንግዲህ እዚች ጋራ 200,000ን $20 ብሎ እንደጻፈ እንመለከታለን። ከዛ በመቀጠል ዊዝድሮ የሚለውን ነው የምንጫነው። በዚህ መልኩ ያመጣልናል። 1.7ቱ ፊ ነው። 18.3ቱ እኛ ጋር እንደሚደርስ ነው የሚናገረው። ይደርሳል ወይ? እንግዲህ ቀጥሎ የምንመለከተው ይሆናል ማለት ነው። አብረን እንቆይ። እንዴት ናችሁ? አሁን እንመለከተዋለን። ቀጥታ ወደ አፕሊኬሽኑ ገብተን እንግዲህ ያዘዝነውን ነገር የምናገኘው ቀጥታ ዳይመንድ ውስጥ ገብተን ሪከርዱን ነው የምንከፍት የሚሆነው። እንግዲህ ይሄ የትላንትናው ሪከርድ ስለሆነ ቀጥታ ሪከርድ ውስጥ እንገባለን። እዚች ጋራ ያሳየናል። ያዘዝነው 200,000 ነበረ። ያዘዝንበት ሰዓት አለ 10 ሰዓት ከ27 ደቂቃ ነበር ያዘዝነው። ስለዚህ ይሄ ባይናንስ ላይ ደግሞ እንዴት መጣ የሚለውን ነገር ባይናንሳችን ውስጥ ገብተን ደግሞ እንመለከታለን። ስንመጣ ፕላትፎርሙ ላይ ስንገባ ያሳየናል 18.3 $ዶላር ገብቷል ይላል። ትላንትና እንዳየነው 1.7ቱን ቆርጧል ፊ ብሎ ማለት ነው። ስለዚህ 18.3 ነበር የሚደርሰን። ኦልሬዲ 18.3ቱ ገብቷል። የገባበትን ሰዓት ስናይ ስንት ሰዓት ነው የገባው? በነጋታው በ22 ማለት ነው። ጠዋት 1 ሰዓት ከ12 ደቂቃ ማለት ነው። ይሄው በዚህ ሰዓት ገብቶልናል። ይህን ያህል መጠን ያለው ገብቷል ማለት ነው። በጣም ደስ ይላል። በዚህ መልኩ አፕሩቭ አድርገናል። ይሄው አካውንቴ ስር ገብቶልኛል ማለት ነው። ሙሉ ለሙሉ እዚህ ጋር እንደገባ ተመልክተናል። ቴንኪው ቦሎዬ፣ እናመሰግናለን።